ከባድ ነገር ተፈጥሯል። የሩሲያው ጦር ኦዴሳ ወደብ ላይ በደረሰ ምድር አንቀጥቅጥ የሚሳኤል ሩምታ ኔቶ የሚመካባቸው 22 የእንግሊዝ ወታደራዊ መረጃ መኮንኖች፣ 4 የአሜሪካ ጦር ፔንታጎን የጦር መኮንኖች፣ 8 የጀርመን የደህንነት ተቋም መኮንኖችና 2 የፈረንሳይ ጦር መኮንኖችን ጨምሮ $1 ቢሊዮን ውድመት ያስከተለ እጅግ ዘግናኝ ጥቃት መፈጸሙን የሩሲያ ጦር ምዕራባውያን አይነግሯችሁም እንዴ? እኔ ልንገራችሁ ብሎ የኔቶን መርዶ አስተጋብቶታል። የአሜሪካ ሐዘን ግን በዚህ አላበቃም። በአርቲፊሻል ኢንተለጀንስ የሰራቸው ተዋጊ ድሮን ከቁጥጥሯ ውጭ ሆኖ የራሷን ኦፕሬተር መልሶ አደባይቶ ገሎታል። ዘንድሮ አሜሪካ ጦሰኛ ሆናለች። ምንም አልሆነላትም። ሌላ የዩክሬን ጦር ወሽመጥን የበጠሰ ዜና ተሰምቷል። ዜናውን ሩሲያ የደም ጎርፍ የሚያወርድ መሳሪያዎችን ላከች በሚል ነው ለዓለሙ ሁሉ ይፋ ያደረገው።